አዎ ጸጋዎች ወይም ቨርቹ የምትለው ምንድነው? አሪስቶክራቲክ ቨርቹስ የምትላቸው ለምሳሌ ሰናይነት የግሪኮቹ ለምሳሌ ቨርቹስ ብሏቸው አሉ። ላይክ ጃስቲስ፣ ላይክ ዊዝደም፣ ላይክ ካሬጅ፣ ላይክ ቴምፐርመንት ብሏቸው አሉ። ቴምፐርመንት ማለት ለምሳሌ ሚዛናዊ የሆነ ሰው መሆን ማለት ነው። አትበድ ነው ግሪኩ። እብድ በቃ የተመጣጠነ አይነት ሪአክሽን የሚያሳይ ነው። ቴምፐር ይኑርህ ማለት ነው። ገባህም? አንድ ሰው ስለሰደበ ክላሽን ይዘህ አትወጣም። ካሬጅ ደግሞ ትንሽ ድፍረትም ያስፈልጋል። ሞራል ካሬጅ በተለይ ወኔ ትንሽ ገባህ? ወኔ ሲል 10 ሰው ሲመጣብህ ቆመህ ተጋፈጥ አይደለም። ያኔ ጀርጃራ ይላል አሪስቶትል። አንድ ሰው ሲመጣብህ ከሸሸ ፈሪ ትባላለህ ይላል። መሃል ቤት ነው ነገሩ። ናው ዲ አሪስቶይ ካልቸር እኔ እንዳነበብኩት ያው ጨዋነቱ ከምን ይመነጫል መሰለ? በቃል መርጋት። ለምሳሌ ወላባ ያለ መሆን፣ ለሁኔታው ያለ ማውራት፣ ጓደኛ ስትመርጥ ይሄ ሰው እንዲያረግልኛል ብለህ መምረጥ። ገባህ? ይጠቅመኛል ሁሉ ጊዜ ጥቅምን ማባረር፣ የተጣበበ ጥቅም። ይሄ ቦርዣ ካልቸር ነው ብላችሁ። ይሄ አሪስቶክራቱ ከዚህ ራቅ ያለ ነው። ችግርን መዋጥ፣ ለትንሽ ነገር እንደው አለ እንትን ራስን አለማዋረድ፣ ጽናትን ማሳየት። ይሄን ነው የምወደው። ይሄ አብረው የሚማሩት ካልቸር ነው ከአሪስቶክራቱ። ደጉ ስለን ዋት ሴንስ መሰለኝ የምልህ ስላሴ ኃይለ ሥላሴ አሁን the last 10 years ህዝቡ ብዙ ግንዛቤ ያገኘ